ግን ከባድ ነው። አንዳንድ ጊዜ በልጅቷ ማፈርጅም ታውቂያለሽ። አሁን ሰው ቤት ስትሆኝ እኮ መፍረድ አትችይም። እኔ አሁን አልፈርድም። በቃ ዋናው እሷ ምን እንደተፈጠረባት እዛ ቦታ ላይ እሷ ናት የምታውቀው። እሷ ናት የምታውቀው ያለውን ነገሮች እንዳለ እሷ ናት የምታውቀው። በቃ ምክንያቱም ሰው ቤት ከባድ ነው። አሁን ሞታለች። ምናልባት አስገድዷትም ሊሆን ይችላል። ገባሽ? ያ በሆነ ነገርም ተስፈራርታም ሊሆን ይችላል። ሰው ስለዚህ መፍረድ አንችልም። ወይ ሀበሻ ምስር ቤት ገባች እኮ ሀበሻ ማለች አብራት የምትሰራው። ግን የት ሀገር ነው በማለት እኔ እንጃ አላውቅም። እኔ ቪዲዮ የሆነ ሰው በትላንትና የሆነች ልጅ ሙሟ ተቆረጠች ሲሉ ምን አልተገረዘችም እንዴ ስልውላ ነበረ። እኔ እንደቀልድ ማለት ነው። አዎ ለምን አልገባኝም። እኔ ከዛን እንደዚህ ነው ሲባል ደግሞ ኢትዮጵያዊ ናት ሲሉ ነበረ። ከዛን ኢትዮጵያ አይደለችም ተባለ። መዲና ቴንኪው ውዴዋ ቅድም ወሬው ላይ ሆኜ ቴንኪው ሳለሽ ቴንኪው አረዬ ሌላ ሀገር ናት መሰለኝ። ከባድ ነው ማርያም፣ በጣም ከባድ ነው። ዛሬ አይቼ እንዳታይ እግዚአብሔር እንዳታይ በጣም ነው የሚያማው። ምን አልችልም ነገር በጣም ተውቻለሁ። ሙታለች ግን አዎ ሲጀመር አንድ እግሯ ለብቻ ቁጭ ብሏል። ለብቻ አንድ እግሯን ተቆርጦ ለብቻ ቁጭ ብሏል። እኔ በኢየሱስ ወይ እንዴት አረ በጣም ነው የሚከብደው። አለኝ ጄዋ ምን እንደተካሄደ ማውቀው ነገር የለኝም፣ ግን ለሁለታቸውም እግዚአብሔር ይሁናቸው። እሺ አለም እየሰራሽ ነው። እግዚአብሔር አለ። በቃ ለሁሉም ነገሮች ቦታው ላይ የሚያውቀው እግዚአብሔር ብቻ ነው። በማንም ላይ የመፍረድ እንትን የለን፣ ስልጣን የለንም፣ አንችልም። እና እንዴት ናችሁ? 150 የሚቆፍሩ ነገር እዛ ይቆፍሩታል። ክፉ አረ ታው ዲታይ ማብራራት ጀምርሽ እናንተ እንዴ እናንተ ብዙ ወሬ ያመለጠሽ ማርያምን 150 ያዣት እንትናን ያዣትና እኔ ልንገርሽ ያዥ እንትናሉ ለእንትና ከዛ እንትን ብሎ ከዛ አንቺ ነሻሉ አንቺ እንደዛ ብለሽ ለእንትና እንትን ብሎ ምናምን ወደቱ ቆራርኩኝ። እኔ ጋር ቢያንስ 2800 ሰው አላችሁ የኔ ፋሚሊዎች ማለት ነው። አዶኒም አይሰጠው፣ ምክንያቱም እየሰራ እያገኘ ነው። በቂው ነው፣ አያስፈልገው ለሌለው አንዱን ለህዝብ ብያለሁ። ልጠቅልለው አንተ ልቤን ታውቃ እኔ ሰዛ ፕሮሞት ልሻ ውዶች ማሮች ቱታዎች ገብተዋል። አይ ታታባር ይሄው ሁለት ነው። እሺ ጋርግና ካጎንሽ አለ ሰው ያንሳል። ና አባቴ ልጅ ያንሳው ቆት ና የኔ ጌታ ቆይህ ወይኔ ከሚኔ ተሳትር መሰለኝ ፈጣሪ ድካሜን ይሆናል ተቀርቀረኝ ማልወጣ ቆይስ ማሮች ወይዬ ነርቅ ወይዬ ፎሎ አርጉኝ። በሞቴ የጹቤም የፋሲካም የሃዊን ቤተሰቦች ፎሎ አርጉኝ። እሺ 30 ሺህ አስገቡኝ። ሰወዳችሁ ምን ይወዳድቃል? የኔ ነው የሚሆነው። ለኔ ሊደርስ ይፈልጎ ነው። ፎሎ አርጉኝ። እሺ ወዶችዬ ላንቺ ከወጣ ግን ስቃለሁ። ፎሎ አርጉኝ። እሺ ሲፈር ያስገባሻል። ጽፈን አልቻልኩትም። አንዱን አንሳ። በስማም አንሳ። እኔ ሲሚደታት መሰለኝ ማርያም አንዱ ይሁን እንደው ባይደርሰኝ እንደ ብዬ ፈጣሪ ልቤን ያውቃል። የደከምኩበትን የልፋቴ ነገር ደርሷል። እሺ
አንድ አይፓድ እሺ አይፎን የሚመስለው ነው አልትራ የሚመስለው አይፎን ይሻላል። እሺ